የላፕቶፕ ሴሪያል ነምበር ማግኘት ከተቸገራችሁ ይህ ቪዲዮ ለእናንተ። በትንሽ ሰከንድ ውስጥ በቀላሉ ላፕቶፕ ሴሪያል ነምበር እንዴት እንደምናገኝ በዛሬው ቪዲዮ ላይ። ሰላም፣ ይህ ኩሪ ሶሉሽን ላፕቶፓችን ላይ ሴሪያል ነምበር እንዴት በቀላሉ እንደምናገኝ ቀለል አድርገን እናያለን። የላፕቶፕ ሴሪያል ነምበራችንን ከማግኘታችን በፊት ሴሪያል ነምበር ምንድን ነው? የላፕቶፕ ሴሪያል ነምበር ላፕቶፓችሁ የተመረተበት የራሱ የብቸኛ ኮድ ማለት ነው። ያ ማለት በዛ ኮድ የተመረተ ሌላ እሱ የሚመስል ላፕቶፕ የለም። የላፕቶፓችሁ መለያ ኮድ እሱ ብቻ ነው ማለት ነው። ይህን ካልን ሴሪያል ነምበርን ደግሞ ማወቅ ለምን አስፈለገ የሚለውን እናያለን። ሴሪያል ነምበር ማወቅ ያስፈለገበት አንደኛው ምክንያት ሴሪያል ነምበርን ማወቅ ምን ይጠቅማል ካላችሁ፣ ሴሪያል ነምበር ማወቅ ማለት የላፕቶፓችሁ ዋስትና እንደማለት ነው፣ ዋራንቲ እንደማወቅ ማለት ነው። ሴሪያል ነምበርን በዚህ አይነት መንገድ ማወቅ እንችላለን። በመጀመሪያ ሰርች ባር ላይ እንሄድና ሲኤምዲ ብለን እንደዚህ እንጽፋለን። ሲኤምዲ ብለን ስንጽፍ እንደዚህ አይነት ምልክት ያመጣልናል። ሲኤምዲ ወይም ኮማንድ ክሊክ እናደርጋለን። ወደዚህ ፔጅ ያስገባናል። እዚህኛው ፔጅ ላይ ደብሊው ማይክ ጋፕ ሰተን ባዮስ ከዛን አሁንም ጋፕ ሰተን ጌት ሴሪያል ነምበር ደብሊው ማይክ ባዮስ ጌት ሴሪያል ነምበር ብለን ሰርች እናደርጋለን። ሴሪያል ነምበር የሚለው ብቻ ነው ተያይዞ ያለው። በሌሎች መሀል ላይ ጋፕ አለ። ኢንተር እንላለን። ኢንተር ካልን በኋላ ሴሪያል ነምበር እንደዚህ ይሰጠናል ማለት ነው። ሴሪያል ነምበራችንን በቀላሉ ከሲኤምዲ ላይ ወይም ከኮማንድ ውስጥ እንደዚህ እናገኛለን ማለት ነው። ስለዚህ እንደዚህ እናገኛለን። ሴሪያል ነምበር ማግኘት ብቻ ሳይሆን ዋናው ነገር ያለው እዚህ ጋር 3 ኮንዲሽኖች አሉ። ሴሪያል ነምበር የውስጠኛው ሴሪያል ነምበር ወይ ሲኤምዲ አሁን ያገኘነው ሴሪያል ነምበር ከላፕቶፑ ጀርባ ካለው ሴሪያል ነምበር ጋር ተመሳሳይ የሚሆንበት ኮንዲሽን አንድ። ሁለተኛው ደግሞ የላፕቶፕ የውስጠኛው ወይም ሲኤምዲ ላይ ያገኘው ሴሪያል ነምበር እና የውጭኛው ተመሳሳይ ሆኖ በመሃላቸው አር የሚጻፍበት ኮንዲሽን። ሶስተኛው ኮንዲሽን የውስጠኛው ሲኤምዲ ያለው ሴሪያል ነምበር እና የጀርባው ወይም የላፕቶፕ ላይ ያለው ሴሪያል ነምበር ተመሳሳይ ሆኖ የጀርባው ጭረት ካለ እነዚህ 3 ኮንዲሽኖች ይፈጠራል። አንደኛው ኮንዲሽን ላፕቶፓችሁ ብራንድ ነው፣ ማንም አልተጠቀመውም፣ ማንም ከዚህ በፊት አልያዘውም፣ አዲስ ነው ማለት ነው። የውስጠኛው ወይም ሲኤምዲ ሴሪያል ነምበር እና የውጭኛው ሴሪያል ነምበር ወይም የጀርባው ሴሪያል ነምበር ተመሳሳይ ሲሆን ላፕቶፓችሁ ብራንድ ነው፣ ማንም አልተጠቀመውም ማለት ነው። ሁለተኛው ኮንዲሽን ደግሞ የውስጠኛውና የውጭኛው ተመሳሳይ ሆኖ አር ካለበት ላፕቶፓችሁ ሪፓብሊሽድ ሆኗል ወይም ሪፓብ ነው ምንለው። ያ ማለት ምን ማለት ነው? የሆነ ሰው ተጠቅሞት ሪፓብሊሽ አድርጎታል ወይም ደግሞ እንደገና ሴሪያል ነምበር አስተካክሎታል ማለት ነው። ሶስተኛው ኮንዲሽን ደግሞ የውስጠኛውና የውጭኛው ተመሳሳይ ሆነ የውጭኛው ይፋጅ። ይሄ ኮንዲሽን የሚፈጠረው ላፕቶፓችሁ ሌላ ሰው እጅ ላይ ገብቶ የተጠቀመበት ሆኖ ሴሪያል ነምበር የውስጠኛውና የውጭኛው መለያየት እንዳይታወቅ የሚደረግ ነገር ነው ማለት። ስለዚህ በዛሬ ቪዲዮ ሴሪያል ነምበር ከባዮስ ውስጥ እንዴት እንደሚገኝ፣ ጥቅሙስ ምን እንደሆነ፣ ሴሪያል ነምበር ምን ማለት እንደሆነ አይተናል። በሴሪያል ነምበር ምክንያት የትኛውንም አይነት ላፕቶፕ ብትይዙ አትሸወዱም ብዬ ተስፋ አደርጋለሁ። እንደዚህ አይነት ቴክኖሎጂ ቲፕ የሚመቻችሁ ከሆነና ጠቃሚ ሆኖ የቪዲዮ ካገኛችሁ ላይክ፣ ሼር፣ ሰብስክራይብ ቻናሉን ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።